ትዳራ አንድ ህይወት ሁለት በቃ ዘመኑን ሙሉ ነው ያበላሸው። ዘመኑ ሁሉ አበላሽተሃል። ሰው ጎበዝ ተማሪ ነበረች። ኦኬ እሺ ሁሉም ነገር ታውቃለች። እሺ ለዚህ እንዳታውቅ ከ11ኛ ታቋርጥ አደረኩ። እሺ ከዛ በቃ ሰው ጎበዝ ተማሪ ስለሆነች ወደፊት ብዙ ነገሮችን ስለምታውቅ በመሃል እሷን አቋረጥክ። አንተ ነው ያደረከው? አዎ እኔ ነኝ ያደረኩት። ኦኬ ለምንድን ነው የተበሳጨው አንተ? ኧረ አናደርከኝ አንተ ደግሞ ምንድን ነው? ዛሬ ጠላቶች እናደዳሉ። አሜን። እስቲ ቀና በላ ይይልኝ አናደድኩን እንዴ? በጣም ከልክ በላይ እናደኛል። ለምን እኔ በቃ ህይወቷን ለማበላሸት ነው ከትዳሯ ጋር እንዳትኖር ነው በቃ ያንተ ፍላጎት። የት ትመጣለህ? አልገኝም እኔ። እሺ በቃ እኔ መሄድ ፈልጋለሁ። ለምን ተናደድክ አሁን? በቃ ስለያዝከኝ ተናደድኩ። ብዙ ነገሮችን ለማበላሸት ፈልጌ ነበር። እሺ አሁንማ አልተሳካልኝም። አልተሳካም። ኦኬ ምን አሁን በሷ ህይወት ላይ የመጨረሻ አማራጭ ምንድን ነው? እሷ በቃ አሁን ፍራቻ መንፈስ ነው ያስገባዋት። ቤትም አሁን ስትመጣም ሳለች ነገሮቹ ሰብ ያዘችው ነገር በረከት ነው ያለው፣ ግን እኔ እንዳይኖር ነው የሚያደርገው። በቃ አጠፋ። አንተ ናተፈው። እኔ እንዳጠፋ እንዴት አድርገህ ናተፈው? እሷ ትሰራለች። እሺ በቃ መጀመሪያ ስላበላሽሁት አሁንም ድጋሚ እንደዛው ይበላሽብኛል ብላ ታስባለች። እኔ ደግሞ አውቄ ነገሮችን እንዳይሳካላት አደርጋለሁ። አሁንም በቃ ራሴን ያመኛል፣ ሆዴን ያመኛል። እንዲህ በቃ እንደዛው ነው። እኔ ነኝ ውስጥ ቀምጬ እሷ ያስጨነቅያል። በምንድን ነው ያሰራው? በሷ ላይ እኔ አላማዬ ትዳር እዛ እንዳትኖር ነው ያሰራሁባት። እንዳትኖር መጀመሪያ ያገባችው ባል በምንድን ነው ያስደገመው? እሷ ትዳር እዛ እንዳትኖር ነው ያሰራሁባት። አንተ ነው ያሰራው? ማን ነው? በስንት ብር አውጥተህ? 15,000 ብር አውጥተህ። በምንድን ነው ያስደገመው? ምንድን ነው ጥያቄ ታበዛለህ? እጠይቃለሁ አንተን በጌታ በኢየሱስ ስም ቶሎ ፈጥነህ ተናገር። በልብሷ ላይ አሁን ትሄዳላችሁ? እሄዳለሁ። ልሸኝ ህይወቷን ለቅቄ ነው የምሄደው። መሄድ እፈልጋለሁ። ትሄዳለህ? እውነት? ወዴት ነው የምትሄደው? ወደ ሲኦል ነው። ሲኦል ያደበ ቆይ 3 ጊዜ ጮኸ በታላቅ ድምፅ 1 2 3 ቀጥል። 1 ቀጥል። የመጨረሻ ጌታ በኢየሱስ